የትንሣኤ ታሪክ የኢየሱስ ታሪክ ይህ ነው። እርሱ የእግዚአብሔር ልጅና የዓለም መድኃኒት ነው። ኢየሱስ በምድር ላይ ሳለ ስለ እግዚአብሔር ፍቅር ለሁሉ የሚያስተምር ነበር። በሽተኞችንም ይፈውስ ነበር። ማዕበልን ጸጥ ከማድረግ ጀምሮ ሙታንን እስከ ማስነሳት ድረስ ብዙ ታምራትን አድርጓል። የአይሁድ መሪዎችና መምህራን ግን ኢየሱስ የሚያደርገውን ነገር ሆነ የእግዚአብሔር ልጅ ነኝ ማለቱን አልተዋጠላቸውም ነበር። ስለዚህም እርሱን በቁጥጥር ስር አውለው ለአንዴና ለመጨረሻ ጊዜ የሚያስወግዱበትን መንገድ አቀዱ። ኢየሱስ ደቀ መዛሙርቱ አንዱ የሆነው ይሁዳ በገንዘብ ተታሎ ኢየሱስን አሳልፈው ለመስጠት ከሃይማኖት መሪዎቹ ጋር ተስማማው። ኢየሱስ በአንድ አትክልት ስፍራ ውስጥ እየጸለየ ሳለ ይሁዳ ሰዎቹን ይዞ መጥቶ ኢየሱስ ማን እንደሆነ አሳያቸው። ኢየሱስም ተይዞ ምን እንደሚደረግበት እንዲወስኑ ወደ ምድር ገዢዎች ተወሰደ። በመጀመሪያ በከፍተኛው ምክር ቤት ፊት ቀርቦ አንተ መሲህ ሆነህ የአይሁድ መድኃኒት ነህ ተብሎ ተጠየቀ። የእግዚአብሔር ልጅ ነኝ እያልክ ነው ብለው ሲጠይቁት እርሱም እናንተ እንደምትሉኝ ነኝ አላቸው። የምክር ቤቱ አባላትም ተቆጥተው በደለኛ ነው፣ ሞት ይገባዋል ብለው ጮሁ። በመቀጠልም ኢየሱስን ወደ ሮማውያን ገዢ ወደ ጲላጦስ ወሰዱት። ጲላጦስም የቀረበበትን ክስ ሰማ። ጲላጦስ ግን ኢየሱስ የፈጸመው ምንም ጥፋት አልታየውም ነበር። ለእኔስ ምንም ነውር የለበትም ሲል አሰበ። በኢየሱስ ላይ ምንም ወንጀል ስላላገኙበት ጲላጦስ ቀጥቶ ሊለቀው እንደሚፈልግ ነገራቸው። ሕዝቡ ግን ድምፃቸውን ከፍ አድርገው ስቀለው፣ እንዲሞት ነው የምንፈልገው እያሉ ይጮሁ ጀመር። በሕዝቡ ግፊት የተነሳም ጲላጦስ ኢየሱስ እንዲሰቀል ለሮማን ወታደሮች አሳልፈው ሰጠው። ኢየሱስ ተገረፈ፣ ተተፋበትም፣ ልብሱም ተቀደደ። ከዚያ ከእሾህ የተሰራ አክሊል በራሱ ላይ ደፉበት። በገዛ እግሩም መቆም እስኪያቅተው ድረስ ክፉኛ ደበደቡ። ከዚያም መስቀሉን ተሸክሞ ወደ ተራራው እንዲወጣ ተገደደ። የራስ ቅል ተብሎ ወደሚጠራ የመስቀያ ስፍራ እንደደረሱም ወታደሮቹ በመስቀል ላይ ቸነከሩትና እስኪሞት ድረስ ይጠብቁት ጀመር። በመስቀል ላይ ተሰቅሎ ሳለ ብዙ ሰዎች በእውነት የእግዚአብሔር ልጅ ከሆንክ ራስህን ከመስቀል ላይ አድን እያሉ ይዘባበቱበት ነበር። ኢየሱስ ግን የሰዎችን ኃጢአት ይቅር ለማለት መሞት እንዳለበት ያውቅ ነበር። በቀትር ሰዓት በምድር ሁሉ ላይ ጨለማ ሆነ። ከ3 ሰዓት በኋላም ኢየሱስ የመጨረሻ እስትንፋሱን ተንፍሶ ሞተ። በዚያ ቅጽበት በቤተ መቅደስ ውስጥ ካህናቱ ከእግዚአብሔር ቅዱስ ስፍራ የሚለየው መጋረጃ ለሁለት ተቀደደ። ይህንን ሁሉ ሁኔታ ሲከታተል የነበረው አንድ ወታደርም ይህ ሰው በእውነት የእግዚአብሔር ልጅ ነበር አለ። ከዚያ ዮሴፍ የተባለ አንድ ደግ ሰው መጥቶ የኢየሱስን አስክሬን በመቃብር ውስጥ አኖረው። 3 ቀናቶች አለፉ። ተስፋ ሁሉ የጠፋ ይመስል ነበር። ነገር ግን እሁድ ማለዳ ላይ ኢየሱስን ይንከባከቡት የነበሩ ሴቶች አስክሬኑ ለመጎብኘት ሲሄዱ መቃብሩን ባዶ ሆኖ አገኙት። እርሱ እዚያ አልነበረም። አንድ መልአክም መጥቶ አትፍሩ፣ እርሱ በሕይወት ተነስቷል እንጂ እዚህ የለም አላቸው። በዚህ ጊዜ ሴቶቹ ኢየሱስ በ3ኛው ቀን እንደሚነሳ የነገራቸውን ቃል አስታወሱ። ያዩትንና የሰሙትን ለደቀ መዛሙርቱ ለመንገር ፈጥነው ሮጡ። ከዚያም ለቀጣዮቹ 40 ቀናት ኢየሱስ በሕይወት መኖሩን ለደቀ መዛሙርቱና ለሌሎች ሰዎች ተገለጠላቸው። የሰዎች ኃጢአት ይቅር ሊባል የሚችለውና ከእግዚአብሔር ጋር ለዘላለም ለመኖር የሚቻለው በእርሱ በኩል ብቻ እንደሆነ አስተማራቸው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷልና።